አሁን ግን በቃ አስጠላኝ። እንደው ከዚህ ቲክቶክ የምጠላህ አንደኛ አንተን ነው እንዴ። እኔ ቴቴ በቃ አፍቅሮኛል መስሸፍት ፊን ትላለች መሰለኝ። እቃው ታስቸግ ተነቀሰኝ። እዛ ነገር ላይ ድግምት ነው እንዲያሰራውብክ እንደ ድግምት እኮ ነው የሚጠራኝ። ጸበል ይመስል ቀንና ማታን የሚራጨው ከኔ እየተነሳ ቤታ እንዲያርጋ አሁንማ ቀስ ብለ ቤታ ሞዴስ ቀየረ። ፔሪዷ መጣ ማለት ነው። ፔሪዷ መጥቶ ማለት ነው የቀረ ቤቴ ውስጥ እኮ ገባክ። ምን የቀረ ጉዳ በትክክል ወይ አሰጪ ወይ በትክክል አታበሲ እንኩሮ ወይ ቤትሽ በትክክል አይጸዳ ቡታንታሽ መስኮት ላይ ጡት ማስያዣሽ የልጆችሽ ጭንቅላት ላይ ወይ ከቦርሳቸው ሲማታ ማታ በደንብ አሰጪው። አገር ቤት ገና እናቴ ትሞታለች ብለሽ ጀርባሽን አዞረሽ ትተኛለሽ። እንደ ጉድ እኮ ነው። እንደዚህ አይነት ሴቶች ናቸው እኮ እኔን እኮ ምንም ሳላረጋቸው የሚነኩኝ። እግዚአብሔር ጋይስ እየቀለድኩ አይደለም። ማታ ባልየው ታጥኖ ገላዋን እንዲላቅፈው ሲል አክስቴና አጎቴ መሞታቸው አይቀርም፣ ሀዘን በቅርብ ይመጣል። ለወደፊት ገና ላልሞቱት ቤተሰቦቿ በጊዜ ትቀብራቸዋለች። እነሱ ይመጣሉ በቃ ፊታቸውን አዙረው እነሱ ይመጣሉ በቃ ሊሞቱም ይችላሉ ምናምን ብላ ምንም ሳሰጠው ታድራለች። እና ይሄ ሰውዬ ውጪ ለምዳላ ውጪ ሲለምድ ይመጣል። ቤት ታያለች ፍልቅልቋ ቤት ታይ እሰጣ አትሰጥም ትሰጠኛለች አትሰጥም። እንደዚህ አይነት ቤት ታያለች። እየጓጓ ለልጁም ኒዶ ሲላክ ለአስቤዛም ሲላክ መኪና ውስጥ ቁጭ ብሎ ቤት ታየን ያህል ቤት ታየ የሆነ መተቱን ድግምት አለባት ማርካ እዚሁ ታስቀምጣለች። ሴቶቹ አሮጊቶቹ እየተንጫጩ ይመጣሉ ምናምናቸውን እያበጠሩ ጸጉራቸውን አቁመው። አማራን የሰደበ ቀን ከአዲስ አበባ ምናምን የመጣ ቀን አይታችኋል። ዋጋህን የሰጠው እረፍት አሳጥቼ መናገር እንደምችል ራስህን መስክራል። አንደኛ ምጠላ እንቁርቲን ራሱ እንደዛ አልጠላትም፣ ልዕልቲን አልጠላትም። አንተን ነው አንደኛ ምጠላክ። አስጠላኝ። እግዚአብሔር ምስክሬ ነው ጋይስ። እኔ ይቅርታ አድርጎልኝ ሰዎች ምናምን ሰድበውኝ ነገ ምናምን ቢያወሩኝ የማወራ አይነት ሰው ነኝ። ግን እንዴት እንዳስጠላኝ ሴታ ሴት በቃ ቦርኮ ሴታ ሴት የመንደር ሴት በየገስቱ እየገባ ሁሉ በቃ ቲፎዞ ይፈልጋል። በየገስቱ እየገባ እሷ እንዲያርጋ እንትን ሳትነዳ ያ ደሞ አለ ወሸላ የሱ ተከታይ ከስሩ ቂጡን የሚያነጠንጥለት አለ። ይሄ ማሙሽ የሚባል የትልቅ ቅሌታም ዩቲዩብ ላይ አርጊ ዩቲዩብ ላይማ በደንብ ሄድበታል። የትልቅ ቅሌታም ቂጡን ያነጠንጣል። ላታም የወንድ ላታም ደግሞ አበዛችሁ። ሰው ዝም ሲላችሁ እዚህ ላይ ነው ፊት የምትሉት። እኔ ደግሞ ስናገር አንዳንዶቻችሁ አትበሳጩ፣ ምክንያቱም እየደረሱብኝ ነው። እኔ አሁን ማሙሽ የሚባለው የትም አባቱ አራቀውም እንዴ የትም አሁን ትልቅ ልጅ አለችኝ ትላለ። ልጅክ አባትሽ $28,000 ለቂጥ ሰጥቷል ቢባልን እንደው ግራት ትምህርት ቤት አስባችሁታል? 28,000 እያላት ተማሪ ሁሉ ምክንያቱም ያንተ የቂጥ ሱስ ነው። ዘንድሮ አታስቁ። እኔ በቁም ነገር ነው መቤቴን እያወራ ያለሁት። $5,000 ካካለ የሚል ተኩ ጉድ እኮ ነው። ይሄ ቂጥ ባራ ባይፈሳ ይበላ ነበረ ከሚጥሚጣ ጋራ ተብሎ የተዘፈነለት ላይ $25,000 እኮ ነው የረጨው። ጊፍት እየሰጠ ባራ ባይፈሳ አጥቅሰን ነበረ ከሚጥሚጣ ጋራ እያለ በቃ ለቆ መጨረሻ ላይ $28,000 ተበላው ብሎ እይይ ብሎ መጣ። እሷም ጀግና ናት። የጀግና ልጅ ላፍ አድርጋ በቃ እኔ እግዚአብሔርን ማሙሽ እኔ አንተ ወንድ ብሆን እግዚአብሔር በበረከቱ ሴት አድርጎ ፈጥሮኛል። ወንድ አድርጌ ግን ብፈጠር መቤቴን ነው የምላችሁ። ሁለት አንበሳ ለባሉም ለወጉም ሁለት አንበሳ ለቃለሁ። ዝም ብዬ ወንድ ብሆን በሶስተኛው እኔ ቆንጆ ብዬ ጆን ልጅ አንበሳ ግቢ ያስጎበኘው ማታ ለቀባታለሁ እንጂ $28,000 ድረስ አላፈስም። ሞኝ ነው። ለዛ ነው ቤተሰቦች ማሙሻሉ ዳቦ ልከውክ ዳቦን ጎል አድርገ ኳስ የምትጫወት ሰውዬ አንተ እኔ ልትናገረኝ ትፈልጋለህ? አንተ ኮሰረት አዟሪ ዳቦ በልጅነቱ ልከውት ኳስ እንደ በረኛ ሁለት ቦታ አስቀምጠው የሚጫወት ሰውዬ እኮ ነው እኔ የሚናገረኝ። እኔ አሁን አልደረስኩብክ ምንም አላልኩም። ለምንድን ነው የምታጨበጭበው? አሁን እቴቴ ላንተ ስሚተኛል ይመስላል። ነገ አንክሮ ነው እኮ የሚያስቀምጥክ። ወይ ካለባበስ እንደው ፔጁ ላይ ገብታችሁት የሚሰራ ሁሉ የጻድ ልጅ ነገር። ሚስቱን ልቀቁልኝ ጋይስ። የድሮ ፎቶዋንና ያውኑ ፎቶዋን ቻሌንጅ ነው የምናደርገው። ሚስትክ ይሄንን የሆነችው ወይ ታማለች
ወይ ደግሞ ሰርጀሪ ተሰርታች ወይስ ምን ሆና ነው ብለን እንለቃታለን። መግለጫ በቤቱ ይሄድበታል። እኔ ግን እግዚአብሔርን አንዳንድ ሰዎች አሁን ለምሳሌ ሴቶችን እንደዚህ በሰውነት ምናምን ለማሳቀቅ የሚሞክሩ ወንዶች ቤታቸው ማየት አለባቸው። እኔ እግዚአብሔር ምስክሬ ነው፣ በልጅ ምናምን አልናገርም። የሆነች ነገር አስተያየት ስሰጥ ኢቭን ለልጆቻችሁ ምግብ ስጡ ካልኩኝ ቤታ ልጅ ሰደበች ነው የሚሉት። ስለዛ እኔ አልናገርም። ግን ልጁ ወፍ ድንቡጫ ላይ ቆንጅዬ ልጅ አለው፣ ጸጉሯ ረጅም ምናምን ድንቡጭ ናት። ግን ሰዎችን እንደዚህ ወፍራም ናችሁ እንዲህ ናችሁ እያለ ይሰድባል። እቤቱን አይቶታል ወይ? እቤቱን ዞር ብሎ አይቶታል ወይ? ጋይስ ማርያምን እቤቱን ልጆቹን አይቷል ወይ? አይባልም እኮ ሰውን ወጥተህ ስትናገር አሁን ሸፋፋ ነገር አባት እናቴ ወንድም እህቶቼ ተንሻፈው ሸፋፋ ብዬ ሰውን አልናገርም። ምክንያቱም ቤቴ ውስጥ ሸፋፋ አለ። እግዚአብሔርን ቤታችሁ ውስጥ ልጆቻችሁ ሚስቶቻችሁ ድንቡጭ ቁጭ ብለው ሰውን ወጣችሁ ትናገራላችሁ። አታሙ በመሳደብ እኔን አትለውጠኝም። ቀኑ ሙሉ ወጥተህ ስለቀጠቀጥከኝ ቀጥቅጠኝ እንደ አጋዜ ተንደባለ እንዴት እንደወለደም አላውቅም። ምንም አታመጣም ነው ምልክ። ለራስ አንዳንዴ ለራስ ክብር የሚባል ነገር አለ። አልሰለቻችሁም? እቴቴ በየቀኑ የኔን ስም ሲጠራ አለ። ጭራሽ ደግሞ መኪና አትነዳም። ከዛ ነው መለሱና ደግሞ አሁን ነገ ታያቸዋለች መኪና እየነዳች ታሳያቸዋለች። የዛኔ ጥቁር ምን ጉር ይሄ ማህበረሰብ ይሄ ደግሞ አንዳለች ደግሞ የዶሮ ወጥ ሰራለው ብላ ከነላባው ወጥ የምትሰራ ሴትዮ ከነ ዶሮ ላባው ወጥ ሰርታ ለጎረቤት የምታደርስ ሴትዮ ቲና የምትባል ከሱ ጋር የምታሸረግድ ይሄ ያለች ስጋለ ሴት ልጅ አይደለሽ? ሴት ልጅ ቁጭ ብላ ዛጋ ስትሰደብ ከምታገጪ አይ በራሳችሁ ሙር ተጫወቱ እናንተ ወንዶች ናችሁ አትሉ። ቲቲ ነው ስሟ። ቆረቆንዳ አንቺ ስለ ሰውነት ታወራሽ ተነስተሽ አትንቀሳቀሽም። ቦርጭሽ ምን ያህላል? እግዚአብሔር ምስክሬ ነው። ቦርጯ ምን ያክላል? ባልሽን ከነጫማው ነው እንደ ከነነብሱ ዋጥቹ ተነስተሽ አትንቀሳቀሽ። ደግሞ ቁጭ ብለሽ እኔን ትሰደቢያለሽ። ከሱ ጋር ታስካካለይ ደግሞ ጨገራ ይቅርታ ጋር ስለ ቃላቶቼ እንዴ አንድ ጊዜ እግዚአብሔር እኔ ማቃት የት ቤት እንደሆነ እንገራችሁ። አንድ ጊዜ ይሄ ክሩቤል ባለ ከበሮ ለጎንደር ነው ገንዘብ እየተሰባሰበ ሄኖክ ካወቃችሁትኝ ሄኖክ መጣና ዱባይ የነበረው እኔ አለች $50 ሰጣለሁ ፊትን ዘይት ተለቅለቃለች። ይሄ ደግሞ የትልቅ ጅል ዘይት ከላይ አንስቶ ተለቀለቀ። ዱቄት ጨምርበት አለች። የወፍራም ሰው እኮ መጨረሻ ከምግብ አይወጣም። ጋግራ ልትበላ ይሁን አላውቅም። ዱቄት በላው ላይ $50 ጨምራለሁ አለች። ቻሌንጅ ተደርጎ እኮ ነው ለእርዳታ ተብሎ አይኑ ላይ ቲማቲም አስቀምጠ ቁጭ በል $50 ቁጥሩ ብቻ 150 አልሆነም። እስከ እንደዛ እያደረገች ልጁን ሊጥ በሊጥ ዘይት በዘይት ከነ ልብሱ ከነ አንገቱ ተለቅልቆ እግዚአብሔርን ጋይስ እየቀለድኳቸው ያለ መመቤቴ እኔ ያው ሳወራ ታውቃላችሁ ቀምሜ ነው የማወራ። ባጭሩ ያደረገው ዘይትና ዱቄት ነው። ግን ቲማቲሙን እጨምርበታለሁ ብቻ ግብዳ ቲማቲም አይኑ ላይ ባፍንጫው ሰንደዶ። ይሄ ሰውዬ እግዚአብሔር የባህል ፍየል ሊቀቀል የደረሰ የባህል ፍየል መስሎ ቁጭ። ከዛ ገንዘቡ ሲቆጠር ይመጣል። ስሟ በቅሌት መዝገብ ላይ ተጽፏል። እግዚአብሔርን 5 ሳንቲም አላስገባችም። አስገቢ ስትባል አስገባለሁ ትላለች። አስገባለሁ አሁን እንዴ ምን ጉር ነው? እግዚአብሔርን ራ አምላኪ እኔ አሁን ከስንቱ ነው የምትጣላው ይሉኛል። ግን እኔ አልደረስኩባት። አሁን አልነካዋት። ቁጭ ብላ በቤቷ ታሰድበኛለች። ጣረሞት ደግሞ እነዚህ ጋለሞታ ትዳራቸውን የፈቱ ናቸው። ደግሞ አላስቀምጥ ያሉኝ እኔ ምን አባታችሁ ላርጋችሁ? ተውኝ፣ ተፋቱኝ። የፈታችሁ ልታገቡ የደረሳችሁ ለማግባት ተውኝ። እኔን ዝም ብላችሁ በሙዳችሁ ፈታ በሉ። እሺ ያረጋለሁ ቀጮዬ እና ወይ ተፋችኝ። እኔ እሷማ አትነሳም እናትዬ። እሷ ምን ሆነሽ? ማታ ሊጥ ሳቦካ ሊጡ እንደቦካየችው ለነገ እንጀራ ኩፍ ሲል ጠብቄ ቀኑ ሙሉ ነው ያልኩት። ሽንኩርቱ እዚህ ጋር አለ፣ መድኃኒዓለም ያሳያችሁ ከነ ሽንኩርቷ። ከዛ ደግሞ አለ ደግሞ 3 ቀን ያልተቀየረጡት ማጀበላው ላይ ለብሳል። ጭስ አጠናክሯት አለ ለልጆቼ ስለው። ልጆችሽስ
ልጆችሽ ለልጆችሽ ቀኑ ሙሉ ነው እንደምትይጁ እኮ ግራ ነው የሚገባኝ። ለልጆቼ ስለው ሴት ልጆች ልንገራችሁ፣ ልጆች ያላችሁ ልጅ መኖር ከንጽህና አያግዳችሁም። ልጅ መኖር ከአልጋ ላይ አያግዳችሁም። ልጆቻችሁ ቀኑ ሙሉ እህል ሲጠቀጥቁ አይውሉም። ሕፃን ልጅ ትንሽ ነው የሚመገቡትኝ። ቁርስ ትንሽ ይበላሉ፣ ለነሱ ትንሽ ታበስላላችሁ። ምሳ ትንሽ ይበላሉ። ጤነኛ ነገር አለ። ቀኑ ሙሉ ልጆቹ እንደሚጠቀጥቁ ነገር ለነሱ ምግብ ስሰራ ነው ቂጧን አዛጣ። ለዛ ነው ባልሽ ጥሎሽ የምሄደው። ለዛ ነው ባልሽ ጥሎሽ የምሄደው። ታጠቢ፣ ታጠኝ፣ ማታ ማታ የወግ የልማዱን እንትን በይ። ከዛ አንዲቷ ወጣ ይላል፣ ወንድ ልጅ እግሩ አይውጣ ወጣ ይላል። ውሃ የምታስጠጣዋን ሲያገኝ ወደ አያቴ ወደ ግድሜ መልሽኝ የምትለዋን ሴት ሲያገኝ ወጣ ደግሞ እየዬ ባሌን አስታርቁኝ። ያንቺ ጎረቤት ተኮላ ባንቺ ሽምግልና መሮታል። ዘንድሮ መሮታል፣ ተኮላ መሮታል። በቃ እንዴ እናንተን በዚህ እድሜያችሁ እናንተን ሰው ያስታርቃችኋል? ዳቦና ምናምን ደፍቶ ተታረቁ ተብላችሁ ደግሞ ምን ሆናችሁ ነው? እንደው የተኮላ ደግሞ ፈረደበት። ሩቁም ላይ ምኑም ላይ ድሩም ላይ ይገባል። ምን ላርጋቸው ታዲያ? ቲቲ ባልሽን ጠብቂ። ቲቲ የምትባይ እቴትዬ አለቅላቂ ባልሽ ፈቶሽ 3 ልጆች ጥሮብሽ ሄዶ ለዚህ ነው እናንተ ማቤላቤል እያላችሁ አጻፈው። አልሄድም 4 ነጥብ በሙዴ ልጫወት ተውኝ። አልሄድም። ጌም ነው የምጫወተው። አልጫወትም፣ ይቅርብኝ። አንድ መኒጋን ሰጣችሁ ነው 5 ዓመት ሙሉ እንጥሌ ላይ የምትቀመጡ። ተውኝ። ደህና ነገር አይሰጡ። እኔ እንደ ጣዖት እዚህ እየለፈለፍኩ እየጮኩ እላለሁ። ወይ አቤላ ከበስመ አብ ወወልድ ወመንፈስ ቅዱስ ወይ ውርደት በስመ አብ ወወልድ አቤት ማባ አንቺ ዶሮ ሚው ወይ አንተ ድመት ነህ። አቤልዬ ምን እንዳልኳችሁ ታውቃለህ? አቤልን ጥሩት፣ በጣም ናፍቆኛል። ጥሩት ራጃ ዛሬ ለብቻሽ ተጫዋች ተይው አቤልን። እንዴ ለምን እላችኋለሁ? እሱ ደብሮታል፣ ለብቻው ነው። አንቺም ለብቻ ዛሬ ተጫዋች፣ ሌላ ቀን አይሆንም አልኳቸው። ጥሩት አቤልዬም ብዬ በስንት መከራ ነው የመጣው። እሺ ቆይ እሺ ታይተሽ እኔ በጣም ሞቅ ያለ ወሬ ያውቃ አንዴ ማውሮን አንዴ አሮች ጨርስ። ኧረ እኔም ሳልጨርስ ነው የመጣህብኝ። ሚዩት አድርገኝ። ኦኬ ሶ ጎ ባክ ቱ ዋት አይ ዋዝ ሴይንግ። አቤት መድኃኒዓለም ምን ተሻለኝ? ይኸው ጋይስ ናፍቆኛል። አምጡት እንዳልኳችሁ መጣልኝ። አምላኪ ሆይ ስንት ወሬ ነበረኝ እኮ የማህበረሰብ ቀጥቅጬ እንቅፋት ሆነብኝ። እንቅፋት እኮ አይጥፋ። አሁን እኮ ምን እንደምሰራ ምን እያለ ነው? ሁለት ሰው አንድ ቤት ውስጥ 2 ወሬኞች ከተገናኙ እንዴት ነው የምንዘልቀው? ወገን እንዴት ነው የምንዘልቀው? ሽንጥ ጠረዝም በል መድኃኒዓለም እንደው ይሄ ሪከርድ አድርጋችሁ ጾሙ ስትቀጣያለሽ። አቤን እስኪ ለማሸነፍ ነው ዛሬ ሻሽ ሳረግ ጆሮ የማይሰማ መሰለህ? እንዴ ምን ነው አይሰማም ነው ሰማኝ። አይ ኖ ጋይስ ሰው ስላለን የመጣው አንተ ሾካካ እናቴ ትሙት ሰው በእናታችሁ በእግዚአብሔር መቀበል አልነበረብኝም። እሺ ጋይስ ሶስት አያችኋ። ይሄ በጣም በቀለኛ ሰው ነው። እግዚአብሔርን ለምን እንደሆነ ባለፈው ታስታውሳላችሁ። አሸንፌው አልጫወትም ብሎ ትቶኝ አልወጣም። እሱን ሊበቀል እኮ ነው። ኧረ በስመ ምን አይነት ሰው ነው በእናታችሁ። ወይኔ አቤል No man, that game was actually crazy. That game was actually insane. Chat, use triples if you can. አቤል ልትበቀለኝ ነው። አይ ባለፈውን አትዋሽ። እኔ እንዳንቺ አይደለሁም እኮ ሰው እያለን የመጣው አትዋሽ። ኖ ማንም እንትን የለም። ኦኬ ሽጎስ አምናለሁ ጋይስ It was definitely for his video. That's when I started following you. That's when we first met. Cause really, I ain't gonna lie. Man yallo, guys. Man yallo. You used to cook my shit, bro. Bro, what the fuck? Thank you so much. Always, thank you. Bro, Abel, hello. I hate this shit, bro. I'm about to crash out, bro. I'm about to crash out. Since that like
2 ሰዓት ነው የተኛው። 2 ሰዓት ነው የተኛው። ቴንክ ዩ ሶ ማች። ፍጣር አድፍጦ እንዳትል ራስን የላክልኝ እኔ ሰው አላዘጋጀውም። ሰው አስቀምጠክ ልትቀጠቅጠኝ መጣክ። ይሄው ፈጣሪ ስለማይጠለ ማርያም እኔ መጣሁት ሲፈጥረው ቤታዊ ጠራችሁ ሲሉኝ እንዴ ቤታዊ ማጠርታኝማ አልቀርም ብዬ መጣሁ። ከዛ መምጣታችን ካልቀረ መጮታችን አይቀርም እንዴ። ባለፈው ልትበቀለኝ አይደለም ብቅል የሚባል ነገር የለም። Damn, you have a great night. Thank you so much. አቤልዬ በቃ ልተኛ ነው ስለማታሸንፈኝ አይኔ ልጨፍን። ሰው ስታሳዝን ሶሪ my god ወይኔ ጋይስ ልዩነቱ ይታያችኋል። You should have let her put bow on us. It's insane. Real, what I was gonna say though is I remember you make me nervous when we saw. No, remember Mandy? Remember Dots and Lorraine's battles? Oh my god! And then Real used to cook my shit too. I ain't gonna lie. So when I pay receipt, Real used to cook my shit until after we met after that. ማናት እንዴት አምዶ የምታወራው? ቆይ መከራው የምታወራው አይደለም። ጠምጄ እኮ አይደለም የድሮ ቲቪ በቃ ነገርሽ ወድሮ በቃ ኢንተርናሽናል ጌመር ሆኛለሁ። ኢንተርናሽናል ጌም የምን አባ ኢንተርናሽናል ጌም? እኔ ቤታ ማሸነፍ ያቃተ ሴትዮ ሰውዬ ጭራሽ ኢንተርናሽናል እኔን አሸንፈኝ። እንደው እስኪ በእድሜ ዘመን አንድ ያሸንፈኝ። እንደው አሁን አልበቀለሽም ስላልኩሽ ነው። አልበቀልሽም አይደለም አቤል፣ እውነት ብዙ ድል ሰጥቻለሁ። አሸንፈኝ አታውቅም። ይኸው እስኪ አቤል አሸንፈኝ፣ እንደው በፈጣሪ ዛሬ አሸንፈኝ። እኔ ማለት ነው አቤል፣ በቃ አቤል በምድር ላይ በቃ አንተን አልችልህም፣ ሞቻለሁ። እኔ በቃ ሞቻለሁ ነው የምልህ። ሁሌ እንደመጣክ ንጉስ እያልኩ በጉልበቴ ነው የምሰግድልህ አንተ ካሸነፍከኝ። ለእግዚአብሔር ስገጂ፣ ለሰው ልጅ አትስገጂ። እሺ ባልሰግድም ላንተ ማለት ነው ምንም አታሽቃብጥ፣ አታነካካኝ። ባልሰግድም በቃ ጀግና ነህ። ወይኔ በስመ አብ ውርደት በጌታስ ሁሌ እንድትዋረደ በስመ አብ ወልድ። እኔ እኮ በቃኝ ቢል ምን አለ በቃ ካንቺ ጋር እንዲህ እየለፈለፍኩ ግን ስናይፕ እንዳያረጉ። ኦኬ 1-0 ቤስት ኦፍ 3 ነው የምጫወተው። አንድ ሌላ እንድገም። ምን ለሚቆጣጠረው ጭንቅላቱን። ኦኬ 1-0 በል እናቴ። Thank you so much, Ria. Thank you so much. ሰው የለህም ምናምን ነገር ላይ ታፕታፕ የሚያደርግ ምናምን የለም። I'm sorry. Bro, you know what it is, bro? Like tap ብቻ ነው የሚያደርጉት። እንድበቀለሽ አይደለም ጌታ እንድትበቀለሽ ቁጭ ብዬ ያየኋቸው ድል ሰጧቸው ዝም ብሎ ታፕታ የሚያደርጉትኝ። እኔ እኮ በቀደም እኮ አይተሻላ ልበቀለሽ ልትበቀለ። ኧረ በፈጣሪ ዝም በል እግዚአብሔርን። አያቸው አቤል ፍርታም ነው። ባለፈው አሸነፍኩትኝ። ከዛ እና እንጫወት ነው ባለፈው አይደለም ብሎ ወጣ። ባለፈው you remember that time when you were playing? ከዛ ደግሞ እንትና ስትልክልሽ who was it? Helen was snipe. I thought that's a creator. እኔም ሰው ማስመጣት ትችላለህ ብዬ በስመ አብ ወልድ መንፈስ ቅዱስ። የዛ ጊዜ እኮ የድሮ ባሌን አግብቼ የፈታውበት ጊዜ ስንት ዓመተ ምህረት ነው የምታወራው? አሁን በቅርብ ከሳምንት በፊት አሁን በቅርብ ከ3 ሳምንት በፊት ተጫውተን እኔ ያለጠለጥኩ ማለት ነው። Thank you so much. ጌታን ጋይስ እንዴት እንደለጠለጥኩት ልጥልጥ ነው ያደረኩት። አትለጠለጥሽም? በደንብ ነው የለጠለጥኩት። በለው አማር አለጠለጥሽኝም። አፍሽን አስተካክል አንቺ ልጅ ኖ ማለቴ ወይ በዛ ደርቲ ማይንድ ያለው እኔ አይደለሁም እንደዚህ ማለቴ አሸነፍኩክ። አይ መከራይ I'm not gonna lie, they're probably gonna snap big on this doubles. አሳባሉክ አቤል ይሄን ካሸነፍኩኝ እንቀጣልሃለሁ በዜሮ ራስ። She don't even got smoke like that. Every time they request me, bro, it's always out. Okay, አንድ ፐርፊውም ስጡ። ሞተዋል እንዴ ዛሬ እዚህ ቤት ያሉ ነዋሪዎች? አንድ ፐርፊውም ስጡ ወይም ደግሞ አንድ ዶናት። Daddy, thank you so much. Mala, thank you so much. Thank you Neymar. Thank you always. Play speed. Everything some more. Guys, ደብል ነው። የት አሉ ቤተሰቦች? Guys, ከዚህ ጌም በኋላ we're chipping away. I think every single rose because nobody got it. So chat, play on speed if you can. We 20k. አራቢል በስማም ላንተን ይተሳቀቀ ነው አፌን ያስኩት። Thank you always. Thank you so much. Yeah, play on speed if you can. አመሰግናለሁ አቤል። አቤት
ቤልዬ ምን አባቴ ላድርግ? መቼ ነው የሚያሸንፈኝ? እግዚአብሔርም መቼ ነው የሚያሸንፈኝ? እኛ እንደዚህ እንደማልቀጠቅጥሽ ይመስል እንደዚህ ድፍረቱ ኢንተርናሽናል ጌመር ሆናል። እኔም መጀመሪያ አንድ ተራ ቤት ታሸንፍና እዛ ትሄዳለህ። ለዚህ ነው የመጣው ጋይስ። ይሄን ተጫውተ ይሄንን አሸንፌ ቀጣቀጥቻ አስወጣዋለሁ። ሶሪ አቤሊ፣ እኔ መጫወት የምፈልገው ኢንተርናሽናል ከሚጫወቱ ጌመሮች ጋር፣ ዝም ብሎ ጌመር አልፈልግም። ዝም ብሎ ሶሪ። ወይኔ ግን እንዲየለፈለፍ ያቺ አንበሳ ያላት ሴትዮ እንዳትመጣብኝ። ማን ነው ስሟ? አቤል ስሟን ተይው። ከጀርባ ካለች እዛ ፎቶ ላይ ስሟን ተይው። ስሟ እንገሪሽ ዶት ነው ስሟ። አሁን ምን አሳሰበሽ ስለሷስ? እሷ ሴትዮ ናታ ሁሌ የምትመጣብኝ። ፊፊ መቼም አታደርገውም ጋይስ፣ መቼም እሷ ሁሌም ከኔ ጋር ናት ያለች። ልቀጥቅጥሽ ብትል ማለት ነው፣ ድምጥ ማጥሽን ላጥፋ ብትል ማለት ነው። እግዚአብሔር ምስክር ነው። አቤል በደፍ አቤል ልንገርክ፣ መቼም አልፈራትም እሷን መቼም። ምን ነው ፈርተሻትማ ነው አፍሽን የከፈትሽው? አይደለም እሷ ብቻ ናት ያለችው፣ መታለች። እሷ ብቻ ስላለችን እሷን ነው እኔ የማውቃት፣ ሌላ ሰው